በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የበይንተ ማርያም ሚዲያ ተከታታዮች በሀገር ውስጥና ከሀገር ውጭ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በኃያሉ በገናናው አምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳንስ ለሰሙነ ሕማማት በዓል በሰላም በጤና በፍቅር አደረሰን አደረሳችሁ። እንግዲህ ባለፈው በሰሙነ ሕማማት ላይ ስለ ሰሙነ ሕማማት የሚነሱ አንዳንድ ጥያቄዎችንና መልሶቻቸውን ይዤላችሁ እንድቀርብ ቃል ገብቼ ነበር። ስለዚህ በዛሬው ዕለት በሰሙነ ሕማማት የሚጸለዩ ጸሎቶችን በተመለከተ በሰሙነ ሕማማት ሰላምታ ማለት ይገባል አይገባም የሚሉትንና ሌሎችን ጥያቄዎች ከቁጥር 1 እስከ 8 ድረስ ይዤላችሁ ቀርቤያለሁኝ። እስከዛ ድረስ አገልግሎታችንን ለማሳደግና ለብዙዎች ሰዎች እንዲደርሳቸው ብዙዎችም የአገልግሎታችን ተካፋይ እንዲሆኑ በይንተ ማርያም ሚዲያ የተሰኘውን የኔ የዩቲዩብ ሚዲያ ላይክ፣ ሼር በማድረግ ኮሜንት በመስጠትና ሰብስክራይብን በማድረግ ይችን ትንሽዬ የሆነች ሚዲያ እንድናሳድጋት አብረን እንድናገለግል ስል በእግዚአብሔር ስም እጠይቃለሁ። የመጀመሪያው ጥያቄ ሰሙነ ሕማማት ማለት ምን ማለት ነው የሚል ነው። ሰሙነ ሕማማት የሚለው ቃል ሰሙነ ሕማማት ብለን ነው የምናናብበው። ይኸውም ሰሙንና ሕማማት ቃል አምጥተን ማለት ነው። ሰሙን ማለት ሰመነ ስምንት አደረገ ካለው ከግዕዝ ቃል የወጣ ሲሆን ሰሙን ሳምን ሳምንት ማለት ሳምንት እንደማለት ነው። ሕማማት የሚለው ደግሞ ሕማም የሚለው የግዕዝ ቃል ሕማም የሚለው ብዙውን ጊዜ በአማርኛም በግዕዝም ስንጠቀመው ይስተዋላል ማለት ነው። ነገር ግን ሕማምና ሕማማት የሚለው ግዕዝ ቃል ነው። ሰሙነ ሕማማት የሚለውን እናናብባለን። ሰሙነ ሕማማት ማለት የሕማማት ሳምንት፣ የሕማማት ቀናት፣ የሕማማት ዕለታት ማለት ነው። ስለዚህ ሰሙነ ሕማማት ማለት ባጭሩ የሕማማት ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ እንደታመመ፣ እንደቆሰለ፣ እንደተገረፈ፣ እንደተሰቀለ የምናስታውስባቸው ዕለታት ማን ተብለው ይጠራሉ? ሰሙነ ሕማማት እየተባሉ ይጠራሉ። ሰሙነ ሕማማት በቁጥር 6 ቀናት ናቸው። ከሰኞ እስከ ቅዳሜ ድረስ ያሉትን ዕለታት ሰሙነ ሕማማት እንላለን። ሰኞ 1፣ ማክሰኞ 2፣ ረቡዕ 3፣ ሐሙስ 4፣ ዓርብ 5፣ ቅዳሜ 6። ስለዚህ ሰሙነ ሕማማት ስንት ቀናት ናቸው ከተባል 6 ቀናት ናቸው ብለን እንመልሳለን። በሰሙነ ሕማማት እስከ ስንት ሰዓት እንጾማለን? እስከ ስንት ሰዓት ነው መጾም ያለበት የሚለውን ሁለተኛ ጥያቄ ደግሞ እንመለከታለን። በፍትሐ ነገሥት መንፈሳዊ ገጽ 221 አንቀጽ 15 ላይ ተጽፎ እንደምናገኘው በሰሙነ ሕማማት እስከ 13 ሰዓት መጾም አለብን ማለት ነው። እስከ 13 ሰዓት መጾም አለብን ማለት በእኛ በኢትዮጵያ አቆጣጠር እስከ ምሽቱ 1 ሰዓት ድረስ እንጾማለን ማለት ነው። ስንጾም ከምንድን ነው የምንጾመው? ሁልጊዜ መቼም ከጥሉላት ነገሮች ተቆጥበናል፣ ጾመናል። እንደ ስጋ፣ እንደ እንቁላል፣ እንደ ቅቤ፣ እንደ አይብ ካሉ እንደ እርጎ ካሉ ነገሮች ስንጾም እንደነበረ ሁላችንም እናስታውሳለን። የሰሙነ ሕማማት ጾም ግን የተለየ ነው። ለምሳሌ በሰሙነ ሕማማት ልንመገበው የሚገባ ነገር ምንድን ነው? እንጀራ በጨውና ውሃ ብቻ። በግዕዝ ምን ይላል? እስመ ዕለታተ ሐዘን እሙንቱ። እነዚህ ዕለታት የሐዘን ዕለታት ናቸውና የምናዝንባቸው የምናያለቅስባቸው ዕለታት ናቸውና ጌታ ያለ ኃጢአቱ ያለ በደሉ በእኔና በእናንተ ኃጢአት በእኔና በእናንተ በደል ፋንታ እሱ የእኛን መከራ የእኛን ግርፋት ስለተቀበለልን ዕለታት ሐዘን እየተባሉ እንዲጠሩ አባቶቻችን ሰርተውልናል ማለት ነው። ሶስተኛ በሕማማት ውስጥ የሚሞቱ ሰዎች አሉ። በሕማማት ውስጥ ለሚሞቱ ሰዎች ጸሎተ ፍትሐት ይደረጋል ወይ? መዝሙረ ዳዊት ይደገምላቸዋል ወይ የሚለውን እናያለን። በሕማማት ውስጥ ለሚሞቱ ሰዎች ጸሎተ ፍትሐት አይደረግም። የሆሳዕና ዕለት ስለሚሞቱ ሰዎች ይጸለያል። ገና ስለሚሞቱ ሰዎች ማለት ነው። እና የሆሳዕና ዕለት ጸሎተ ፍትሐት ተደርጓል ማለት ነው። በዚህ በሰሙነ ሕማማት የቡራኬ ጸሎት አይጸለይም። ጸሎተ ቡራኬ ይላል በግዕዝ። እግዚአ ሕያዋን እየተባለ የሚጠራ ጸሎት አለ እና እንደዚሁ ጸሎተ ዕጣን አይደገምም፣ ዕጣን አይታጠንም ማለት ነው።
ሌላ የምንመለከተው በአብይ ጾም ክርስትና ማስነሳት አይገባም፣ ክርስትና ማንሳት አይገባም። ነገር ግን የሆነ በእድሜው በሰል ያለ አዲስ ኢአማኒ ሆኖ ኑሮ ወደኛ አማኝ ለመሆን ከመጣ አዲስ አማኒ ከሆነ በዛውም ላይ ደግሞ ይሞታል ብለን የምንጠረጥር ከሆነ ለምሳሌ ህመም ይዞት ከባድ ጽኑ የሆነ ህመም ታሞና አጥቅቶት ከሆነ ክርስትና ማንሳት ይገባናል። ከዛ ውጭ ግን ህፃናትን ክርስትና በጾም ኢየሱስ በወርሃ ጾም ማስነሳት የለብንም። በአንዳንድ አብያተ ክርስቲያናት ግን ክርስትና ሲያስነሱ ይስተዋላል። የቤተ ክርስቲያናችን መጽሐፍ ፍትሐ ነገሥት ግን በወርሃ ጾም ክርስትና ማስነሳት እንደሌለብን፣ እንደዚሁ ጳጳሳት የአብነት ተማሪዎችን ዲቁና መሾም የለባቸውም፣ ዲያቆናትን ደግሞ ቅስና መሾም የለባቸውም፣ ማዕረገ ዲቁናና ማዕረገ ቅስና መስጠት የለባቸውም ይላል መጽሐፉ። በወርሃ ጾም በአብይ ጾም ደግሞ ማግባትና መጋባት አይፈቀድም። ማግባትና መጋባት በወርሃ ጾም አይፈቀድም። አራተኛ የምንመለከተው በሰሙነ ሕማማት ሰላምታ ይባላል ወይ፣ ሰላም መለዋወጥ ይቻላል ወይ የሚለውን ነው። በሰሙነ ሕማማት መቼ ቀን መሰላችሁ ሰላም ማለት የሌለብን? በዚህ በፍትሐ ነገሥት ላይ በግዕዝ ምን ይላል? ወይትበሃሉ በዕለተ ሐሙስ ጸሎተ ተአምሆ፣ በጸሎተ ሐሙስ ወይንም ደግሞ በዕለተ ሐሙስ የእጅ ሰላምታ አይባባሉ፣ የሰላምታ ጸሎት አይጸልዩ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስን ያስያዘው ከ12ቱ ሐዋርያት ቁጥር 1 የነበረው ይሁዳ በጸሎተ ሐሙስ ዕለት ስለነበረ ሰላም አይባባሉ፣ የሰላምታ ጸሎት አይጸልዩ ይላል። ይሄ እስከ መቼ ድረስ የሚዘልቅ ነው? እስከ ትንሣኤ ድረስ የሚዘልቅ ዕለት ነው ማለት ነው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 3 ላይ ስንመለከት ከ12ቱ ሐዋርያት አንዱ ሐዋርያ የነበረ ነገር ግን ሐዋርያ ሆኖ ያልቀጠለው ይሁዳ ተብሎ የሚጠራው የኢየሱስ ክርስቶስን ለማስያዝ በ30 ዲናር ለማስያዝ ከአይሁድ ጋር ከተደራደረ በኋላ ወታደሮችንና ሎሌዎችን ጨምሮ ፋኖስ፣ የችቦ መብራት፣ የጦር መሳሪያ ይዞ በጨለማ ነበር የሄደ። ሲሄድ መምህር ሆይ ሰላም ላንተ ይሁን አለው ይላል። ኢየሱስ ክርስቶስ ምን አለው? ይሁዳ ሆይ የሰው ልጅ በሰላምታ አሳልፈህ ትሰጠዋለህን? አስቀድሞ ይሁዳ አይሁድንና እንደዚሁ አይሁድ የላኳቸውን ሰዎች ምን ብሎ ነበረ? የዮሐንስ መልክና የጌታ መልክ ተመሳሳይ ስለነበር ይላሉ ሊቃውንቶቹ በአንድምታ። ሂጄ ሰላም የምላችሁ የምስመው እሱ የናዝሬቱ ኢየሱስ ነው፣ እሱን መጣችሁ እንድትይዙት ብሎ አሳስቧቸው ወይም ደግሞ አስጠንቅቋቸው ስለነበር ነው። አምስተኛ በስመ አብ ይባላል ወይ ነው። በሕማማት በቤተ ክርስቲያን የምናነባቸው ግብረ ሕማማትና መጽሐፈ ስንክሳር ተብለው የሚጠሩ መጽሐፍት አሉ። ስለዚህ እዚህ ላይ እነዚህ መጽሐፍት ላይ በስመ አብ የሚል ቃል እናገኛለን። ስለምናገኝ አልፈናቸው አንሄድም። ስለዚህ በስመ አብ ይባላል በሰሙነ ሕማማት። በስመ አብ የሚለው ቃል ከስቅለት ጋር፣ ከሕማም ጋር፣ ከትንሣኤው ጋር፣ ከሞቱም ጋር የሚገናኝ ስላልሆነ ለምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት አንድ አምላክ በሆነው በአብ ስም በወልድ ስም በመንፈስ ቅዱስ ስም የሚል ትርጉም ስለሚሰጠን ነው። ስድስተኛ እንዴት አድርገን ነው ማክፈል ያለብን? ስናከፍል ከስንት እስከ ስንት ሰዓት ነው? ወይም ደግሞ ከመቼ እስከ መቼ ቀን ድረስ ነው የሚለውን ነው። የቻለ ይላል የቻለ ሐሙስ ማታ ዕለት ራቱን በልቶ አርብና ቅዳሜ ጾሞ ትንሣኤ ዕለት ይብላ፣ ያልቻለ ግን ቅዳሜን ብቻ ይጹም ነው የሚለው። ገጽ 226 ላይ መመልከት እንችላለን። ሌላው የምንመለከተው አክፍሎትን ማን ነው የጀመረ ነው። አክፍሎትን የጀመረው ያዕቆብ ሁሁ ለእግዚእነ ይባላል። ያዕቆብ ሁሁ ለእግዚእነ ማለት የጌታችን ወንድም ያዕቆብ ማለት ነው። የጌታችን ወንድም ያዕቆብ ስንል ድንግል ማርያም ከጌታ ውጭ ሌላ ወልዳለች ማለት አይደለም። የጌታችን ወንድም የተባለበት ዋናው ምክንያቱ ምንድነው? አብረው ስላደጉ ነው። ያዕቆብ የዮሴፍ ልጅ ስለሆነ ጌታ ደግሞ ያደገው በዮሴፍ ቤት ስለሆነ ያዕቆብ የጌታ ወንድም እየተባለ ይጠራል ማለት ነውና ያዕቆብ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ቀዳም ከተቀበረ በኋላ ሐዋርያት ምን ብለው ተናገሩ? እንግዲህማ እህል እንቅመስ ብለው ተናገሩ። ያዕቆብ ምን አለ? እኔስ አለ እኔስ አምላኬ መድኃኒቴ ፈጣሪዬ
3 መዓልትና 3 ሌሊት በከርሰ መቃብር ካደርኩ በኋላ እነሳለሁ ብሎ ስለነገረኝ ትንሣኤውን ካላየሁ አልበላም ውሃም አልጠጣም ብሎ ስለነበረ ሐዋርያትም እሱን አብነትና አራያ አድርገው አክፍለዋል። ስለዚህ ማክፈልን የጀመረ ማን ነው? ያዕቆብ። ያዕቆብን ደግሞ ምሳሌ አብነት አራያ አድርገው ሐዋርያት አክፍለዋል ማለት ነው። እንግዲህ በሀገራችን በአንዳንድ ቦታ ላይ ሰዎች በኮክ ያከፍላሉ፣ በቀጋ ያከፍላሉ። እንግዲህ ይሄ ጾም አይባልም እውነት ለመናገር ለምን? ኮክ ውሃ ነገር አለው፣ ቀጋም እንደዚሁ ነገር። ስለዚህ ኮክ ከበላን በኮክ ውስጥ ውሃ ካገኘን ምግቡንም ካገኘን ሌላ ምን ያስፈልገናል? ስለዚህ ጾም ከተባለ መጾም ነው፣ አለመብላት ነው፣ አለመጠጣት ነው እና ይሄ አክፍሎት አይባልም። ይሄ ጾም እንደማይባል እዚህ ላይ ላሳስባችሁ እፈልጋለሁ። 8ኛውና የመጨረሻው ቅዳም ስዑር ስለሚለው ነው። ቅዳም ስዑር፣ ስዑር የሚለው የተሻረ ነው እና አንዳንድ ሰዎች በቅዳም ስዑር ማረስ ይቻላል፣ መስራት ይቻላል፣ ወይ ደግሞ ቄሶቹ ቄጠማ ይዘው እስኪዞሩ ድረስ ይላሉ። ስዑር ማለት የተሻረበት የተባለበት ዕለት ምንድን ነው ካላችሁኝ፣ ስዑር ማለት የተሻረ ነው፣ እውነት ነው። የተሻረ የተባለበት ምክንያት ከዚህ በፊት ቅዳሜና እሁድን እንዳንጾም ስርዓት ታዝዞልናል። ስለዚህ መጾም የለብንም። በዚህን ዕለት ግን እንጾማለን። ለምንድን ነው የምንጾመው? ቅዳሜ ልንጾም የቻልንበት ምክንያት የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ላይ እንደዚህ የሚል ቃል ተጽፎ እናገኛለን። ከዚህ በኋላ የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርት ስለምን አይጾሙም አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ። ሙሽራው የተባለ ኢየሱስ ክርስቶስ ነው። ሚዜዎች የተባሉት ደግሞ ሐዋርያት ናቸው። ስለዚህ የሚወሰድበት ዕለት ማለት የሚሞትበት ዕለት። ስለዚህ ዓርብ ዕለት ሙቷል። ዓርብ ዕለት ስለሞተ ከዚህ ዓለም በአካለ ሥጋ ስለተለየ ቅዳሜን እንጾማለን ማለት ነው። ከዛ ውጭ በቅዳም ስዑር ዕለት ስራ መስራት ይሄ የተከለከለ ነው። ምክንያቱም ዕለተ ሰንበት አልተሻረችምና ቀዳሚት ስለሆነች ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ምናልባት ግር ያላችሁ ያልገባችሁ ካላችሁ ሐሳባችሁን በኮሜንት መስጫው በሐሳብ ሳጥን ውስጥ ማስቀመጥ ትችላላችሁ። መልካም የትንሣኤ በዓል እንዲሆንልን ለትንሣኤው በዓልም እግዚአብሔር አምላክ ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። መልካም የጸሎት የስግደት የንስሐ